ብዙ የተነከሱ ሰዎች አያለው። አንዳንዱ በወሬ ተነክሰዋል፣ አንዳንዱ በምላስ ተነክሰዋል፣ አንዳንዱ ደግሞ ሰዎች በሮቻቸውን ዘግቶ በጣም አሰቃይቷቸዋል። ነገር ግን ጌታ እንደዚህ አለ፣ የነከሰ ሁሉ አይገላቸውም። ደግሞ እንደዚህ አለ። በጣም የሚገርመኝ መልእክት ስሙ ነው። ለስብከቴ ይገባል። ሰዓት ስለሌለ በጣም አጭር ደቂቃ ነው የምጠቀመው። እግዚአብሔር አልፎ ይናገራል። አሜን 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 አሜን። እንደዚህ አለ፣ ልጆቼ የኪዳን ልጆች ናቸው። እነኛ ክንፍ ስላላቸው አለ። ይገርም ስሙ ይሄ ዶሮዎች ክንፍ ስላላቸው ከነስር እኩል አይደሉም ማለት አሜን። አልገባችሁ? አሜን። ዶሮዎች ክንፍ ስላላቸው ከምን እኩል አይደሉም? ድጋም ከጎን ላለው ሰው ይሄን መልእክት ንገረው። የነከሰ ሁሉ አይገልህም ብለው። የነከሰ ሁሉ ንገረው። የነከሰ ሁሉ አይገልህም። የነከሰ ሁሉ አይገልህም። ንገረው። የነከሰ ሁሉ አይገልህም። የነከሰ ሁሉ አይገልህም። እግዚአብሔር ስላንተ ስለሚዋጋ ነገሩን ይገለብጠዋል። በሉሲ ይገለብጣል። ዋዳም ተሽባር ዳሊባ ይገርም ነው። እግዚአብሔር ተናግሮኛል። የነከሰ ሁሉ አይገልህም። የተሳተፈ አይገልህም። የወጣብህ ሰልፍ አይገልህም። ያወሩት ነገር አይበላህም። ለምን ሲባል አምላክ እግዚአብሔር ይዋጋልሃል። አሜን አሜን አሜን። የነከሰ ሁሉ አይገልህም። ኢየሱስ ጌታ አሜን። ደቁኛል። ጌታ ሲናገረኝ ገርሞኛል። የነከሰ ሁሉ አይገልህም። አሜን። ክንፍ ስላላቸው ካንተ እኩል አይደሉም። አሜን። ሰው ስለሆኑ ካንተ እኩል አይደሉም። አሜን። የሆነ የሚንቀሳቀሱ ስለሆኑ ካንተ እኩል አይደሉም። አሜን። ለምን ሲባል አንተ ከከፍታዎች በላይ አሜን። አያ ከፍ እያልክ መሄድ ችሎታ አለ፣ አቅም አለ። እግዚአብሔር ይሄን ለሰው ኢየሱስ ስም ያድርግ። ኦዲያባንቶኛ ይሁን የነሱ ግራቪቲ የሆነ ይይዛቸዋል። የሆነ ነገር አለ የሚያወርዳቸው። አንተን ግን ወሬ አይዝህም። አንተን ግን ሐሜት አይዝህም። አንተን ግን ጨለማ አይዝህም። አንተን ግን ድግምት አይዝህም። መተት አይዝህም። እግዚአብሔር ይዋጋል። ያለው ለጌታ ክብር ያቸው። አሜን አሜን። አልጸልይም፣ ተስማምቻለሁ። ቀጥታ ወደ ስብከት ነው የሚገባው። የሆነ ነገር ዛሬ ይሰበራል። አሜን በሉ። ይሰበራል። አሜን በሉ። ይሰበራል። ሌካቱ ራዲያላ ሁሉ ዛሬ የማይሰበር ኮተት የለም። የነደፈ የነከሰ ዛሬ ይሰበራል። ሃሌሉያ ይለኛል። የማይሆን የነከሰ ሁሉ ዛሬ የማይራገፍ የለም። ለምን ሲባል እግዚአብሔር ወጥቷል። ገለባ በእሳት ቢጠቅም የለውም። ለጎናችሁ ላለው ሰው ንገሩት፣ ገለባ በእሳት ቢጠቅም የለውም። እሳቱ መጥቷል በሉ። ገለባው ይበላል በሉ። ትሉ በላ ገለባው ይበላል። እሳቱ መጥቷል በሉ። እግዚአብሔር አለ። አሜን። ኢየሱስ ጌታ ነው። በጣም ሰዓታችን ለሰባት ጉዳይ ያለን ምን አክል ደቂቃ እንደሚሰብክ ምን አክል ደቂቃ እንደሚጸልይ እግዚአብሔር ያውቃል። ጌታ ይደረናል። ግን በጣም ለመፍጠን ሞክራለሁ። ኢየሱስ ጌታ ነው። እስኪ አሜን በሉ። ሃሌሉያ። እንደዚህ በምን ዛሬ መልእክትን ሐሳብ እናገራለሁ። በር የሚከፍት መንፈስ ያገኛል። ያንተሪሴ ነው። በር የሚከፍት መንፈስ ያገኛል። አሜን 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 አሜን። ምን የሚከፍት መንፈስ? በር የሚከፍት መንፈስ። አሜን። እዚህ ጋር ቁጭ ብዬ ከዚህ አካባቢ ሊሰበር ቀንበር ያሉ ሰበር አላቅ በጣም የሚገርም አደገኛ የሆነ ቀን ጧ ያለ ሲሰበር ሲሰበር በሰዎች ተሞክሮ ያልተቻለ ዛሬ እግዚአብሔር ራሱ የሚወርድለት ነገር አለ። ወይስ ትንሽ ልስበክና እንገባለን። ይህ እያለ ነው እግዚአብሔር። በር የሚከፍት መንፈስ ዛሬ ያገኛል። ምን የሚከፍት እግዚአብሔር የተባረከ ይሁን። ይህን አዋጅ ነው ዛሬ ለእናንተ የሚያውጀው። በር የሚከፍት የእግዚአብሔር መንፈስ ያገኛል። ይህ መንፈስ ሲመጣ ሕይወት አለበት፣ ታምር አለበት፣ ታሪክ አለበት፣ ጨለማን ይሰብራል። አሜን። በር የሚከፍት መንፈስ። አንዳንድ ደግሞ በር ዘጊ መንፈስ እንወጋለን። አሜን።
በር የሚዘጋ መንፈስ አይታል። ከጧር ቤት፣ ከጠቋር ቤት፣ ከቡዳ ቤት፣ ከወሰንጋላ ቤት ኢየሱስ ጌታ ከጫኔ ቤት፣ ከብሮትቻ ቤት፣ ከሆነ ቤት የሚመጣ ዛሬ እንመታዋለን። ይህ በር ዘጊ መንፈስ ዛሬ ይመታል። ይገቡ ለባካች አሜን ወሉሴ ኢየሱስ ጌታ። በጣም ነቅታችሁ በጣም ጥቂት ደቂቃ የምሰብከው ኢየሱስ ጌታ ሲዲ በሉ። በር የሚከፍት መንፈስ በሉ ሲ ዛሬ ያገኘኛል በሉ። ድገሙና ዛሬ ያገኘኛል በሉ። ክርስትና ማለት እምነት ነው። ኢየሱስ ጌታ ስታምን ይሆንልሃል። ስታምን የተዘጋው ይከፈታል። አምላክ ከአንተ ጋር አለ። ምን የሚከፍት መንፈስ? ምን የሚከፍት መንፈስ? ቁጣሩ አይታችኋል። የትዳር በር ነው፣ የቢዝነስ በር ነው። ሲቪል እዛ አስገብተህ ተቀባይነት አጥቷል። የሆነ ስራ ሰርተህ ለመኖር እየፈለግ ግን አልቻልክም፣ ይከፈታል። ባንባሊም በለማን አንተ ዋቀይ አሜን አታምት በለማን እንደ ዋቀዩ ትነትዱበት ትንበለማ አሜን 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 አሜን። እንዴት ነው የሚሰበረው? እንዴት ነው የሚከፈተው? እኔም አላውቅም፣ ግን አንድ ነገር አውቃለሁ፣ በታምራት ይከፈታል። ጌታ እንደዚህ ያለኝ ሪፈር ወደ እኔ ደርሷል። አሜን። ይህ ድምፅ ሰበር ይገርም፣ ድንገት የመጣ ድምፅ ነው። ወደ እኔ ደርሷል አለኝ። የተነገረው መልእክት ወደ እግዚአብሔር ደርሷል። ይህን በሉትና ወደ መልእክቴ ልግባ። ከጎናችሁ ላለው ሰው የተናገርሽሁትን ጌታ ሰሞ ይለሻል በሉት። ወንድ ከሆነ ንገሩት የተናገርከውን በሉት። ሴት ከሆነች የተናገርሽሁትን ጌታ ሰሞ ይልሃል። እኔ ጋር ደርሷል ይልሃል። እናት አላየችም፣ አባት አላየም፣ ዘመድ አላየም፣ ጓደኛ አላየም፣ ሰፈር አላየም። ነገር ግን ጌታ ይለኛል ሰማው። ሪፈሩ ደርሷል። እኔ ጋር በጣም የሚገርም ወደ ጌታ የተጻፈ ደብዳቤ እግዚአብሔር ሲያነባ ያለው አያለው። ዛሬ በላንቶ ሳኩራ ዲላባ እግዚአብሔር ሰማው ይለኛል። ሰማው አሜን። እግዚአብሔር ሰምቷል። አሜን አሜን። ሰው አልቻለም፣ ያንቺን ጉዳይ እውነት ነው። ቤተሰብ አልቻለም፣ እውነት ነው። አካባቢ አልቻለም፣ እውነት ነው። ቤተሰብ አድሞብሻል፣ እውነት ነው። የምትቀርብ ተስፋ ያደረግሽው ሁሉ ክዶሻል፣ እውነት ነው። ዛሬ ግን ሰሙ የሚል ድምፅ እሰማለሁ። አሜን። ዓይንሽን የጣልሽበት ክዶሻል፣ እውነት ነው። እግዚአብሔር ግን ሰማው ይለኛል። አልተሳካም፣ አልሆነም፣ ብዙ ጊዜ ፈጅቷል። ዛሬ ግን ድምፅ ይመጣል። እግዚአብሔር ስላንተ ይወርዳል። በር የሚከፍት መንፈስ ያገኝሃል። ምን የሚከፍት? በር የሚከፍት። ሰዓት የለንም፣ በጣም አጭር ደቂቃ ስለሆነ መጸለይ ስለሚፈልግ ጥቂት ልናገር። መጽሐፍ ቅዱስ ኢሳይያስን እናወጣና ጥቂት ሀሳብ ከዛ ቦታ ብቻ እናያለን። ኢሳይያስ 45 ላይ አንድ ሰው እንመለከታለን። ቂሮስ የተባለው ሰው አይደል? ኢየሱስ ጌታ ነው። ዛሬ ከቂሮስ የሚበልጥ መንፈስ አንተን ያገኛል። ደገሙና እስኪ አሜን በሉ። ይህ ስለ ቂሮስ እንመለከታለን። ኢሳይያስ ምዕራፍ 45 ላይ በጣም ይህን የእግዚአብሔርን ቃል እንድትሰሙ እንደገና ጋብዛችኋለሁ። ኢየሱስ ጌታ ነው። ቃሉ ይፈውሳል። እየሰበኩ ዛሬ አጋንንት ይመታል። አሜን በሉ። መንፈስ ቅዱስ የሚያመጣልኝ ድምፅ አለ። ክብር ለኢየሱስ ይሁን። ቂሮስ የሚባለው ሰውዬ ማን ነው? ቂሮስ የሚባለውን ሰውዬ ስንመለከት መጽሐፍ ቅዱሳችንን ስናጠና ወይም ደግሞ ስለ ቂሮስ ባክግራውንድ ቲዎሪውን በደንብ ስናጠናና ፊልሙን በደንብ ስናጠና አንድ የሚነግረን ቃል አለ። ቂሮስ ማለት ከ559 ጀምሮ እስከ 530 ዓመት ድረስ በፋርስ የነገሰ ንጉሥ ነው። በፋርስ የነገሰ ንጉሥ ነው። በፋርስ መንገሱ ብቻ ሳይሆን በ539 በባቢሎን ድል ተደርጎ የነበሩ ክርስቲያኖች ከተማረኩ በኋላ አይሁድ ክርስቲያኖች ከተማረኩ በኋላ ከምርኮም ጭምር ያወጣቸው በጣም የሚገርመው አይዛብ የሆነ ግን እግዚአብሔር ለንግስና የቀባው ሰው። አሜን አሜን አሜን። በ539 ከክርስቶስ ልደት በፊት በነበረው ዓመት ላይ በባቢሎን ድል ተደርጎ የነበሩ ክርስቲያኖች ወይም ደግሞ አይሁዶችን እግዚአብሔር እንደሚያወጣና በቂሮስ በኩል ሆኖ እንደሚታደጋቸው ትንቢት የተነገረው ሰው ነው። ማን? ቂሮስ። አሜን አሜን። ዛሬ ትንቢት አለኝ፣ እኔ መልእክት አለኝ የሚል ሰው አለ። ለአንተ ነው መልእክት ያለኝ። አሜን። እግዚአብሔር ወደ ተናገረ ቦታ ያደርሳል። አሜን። ድገሙና ያደርሰኛል ብሉ።
እግዚአብሔር ወደ ተናገረ ቦታ ያደርስሃል። አሜን 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 አሜን። እንደሚያደርስና እንደሚያስገባቸው ትንቢት ነበራቸው። በሁለተኛ ዜና ምዕራፍ 36 ቁጥር 22 እስከ 23 ስንመለከት ቂሮስ የሚባል ሰው እንደሚነሳና ትውልድን ከባርነት ቤት እንደሚያወጣቸው ግዞታቸው እንደሚያስመልስ እግዚአብሔር በሁለተኛ ዜና 26ኛው ምዕራፍ ቁጥር 23 ላይ የተናገረው ትልቅ የሆነ ትንቢት ያለው ሰው ማን? ቂሮስ ተራ ሰው አይደለም። በሰዎች እይታ ወይም ደግሞ በዛን ዘመን በነበረው ካሪኩለም ወይም ደግሞ በእነሱ ካልቸር አማካኝነት የንግስና ቅባት የማይገባው እግዚአብሔር ዓይን ውስጥ ግን የገባ ሰው፣ በሰዎች ዓይን የማይገባው በእግዚአብሔር ዓይን ግን የገባ። አሜን 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 አሜን። ትገቡ አካቸው አሜን በሉ። በተለይም ቤተ ክርስቲያንን ያሰራ ምርኮችን የመለሰ እንደሆነ ስለ ቂሮስ መጽሐፍ ዕዝራ መጽሐፍ ምዕራፍ 1 ከቁጥር 1 እስከ 4 ጀምረው ስለ ቂሮስ ይናገራል። ኢየሱስ ጌታ። አሜን አሜን አሜን። ይናገራል የሚል አሜን ይበለኝ። እግዚአብሔር ዛሬ ስላንተ ይናገራል። እግዚአብሔር ስለኔ ይናገራል ብሎ ታምረኛ ሰው ነው የሚሰው ዝም ብሎ ሰው አይደለም። ነገር ግን ድንገት የሆነ ቀን ላይ እግዚአብሔር የቀጠረለት ቀጠሮ ደረሰ። ከጎናችሁ ላለው ሰው ይሄን መልእክት ንገሩት። በጌታ እግዚአብሔር የቀጠረለት ቀጠሮ ደርሷል በሉት። ኢማሜ እግዚአብሔር የቀጠረለት ቀጠሮ ደርሷል ደርሷል የሚሉ ለሰው አሜን ይበለኝ። አዎ በሰዎች ዓይን ያልታየ ግን በእግዚአብሔር የተቀጠረ ቀጠሮ፣ ሰዎች የማያውቁት እግዚአብሔር ግን የቀጠረ ቀጠሮ። አሜን። እየዘለለ የሚነድ እባብ ዛሬ ይወጋል። አሜን አሜን አሜን። ይገርም ዛሬ በኢየሱስም በራሪ ይወጋል። አሜን አሜን። ሞት በኢየሱስ አሜን። የሞተ ስለ ቂሮስ ብዙ አላወራም። ይሄን አክል ያወሩት ይበቃል። ስለዚህ አይዛብ የሆነው ቂሮስ 45ኛው ምዕራፍ ቁጥር 1 እንደዚህ ብሎ ይናገራል። እግዚአብሔርም ለቀባውት። አሜን። ማን ለቀባውት? እግዚአብሔር ለቀባውት። በደንብ ስሙ። እግዚአብሔርም ለቀባውት ስልኮ ሰዎች አይሆንም እያሉ እየተከራከሩ ግን እግዚአብሔር ሆነ ብዬ ለቀባውት። አሜን። ምቀኛ እያለ ለቀባውት፣ ወረኛ እያለ ለቀባውት። ባካችሁ ቅባት ያገኛል። አሜን። እግዚአብሔር ያቀደልህ ጊዜ ደርሷል። ይህን ትንቢት ተናገሩ። እግሮቻችሁን ያዩና እንደዚህ በሉ፣ ወዳልገባበት ቦታ ትገባለህ በሉ። 2015 ተናገር። ወዳልገባበት ቦታ ትገባለህ። ወደ መስሪያ ቤት ነው፣ ወደ ንግድ ቦታ ነው፣ ወደ ስኬት ነው፣ ወደ ቦታ ነው። ዛሬ ትገባለህ። ጌታ እግሮቻቸው ላይ ተናገራለች ተናገራለች። ይሄ እግር ወዳልገባበት መስሪያ ቤት ይገባል። ወዳልገባበት አገር ይገባል። ወዳልረገጥክበት ቦታ ትረግጣለህ። ወዳልሄድክበት ትሄዳለህ። ይሁን ወይ የተገለገልክበት ትሄዳለህ። የኔ ነው የሚሉ ሰው አሜን ይበለኝ። አንዱ ሰው አሜን ይበለኝ። አንዱ ሰው አሜን ይበለኝ። ይገባል የሚል አሜን ይበለኝ። ይሁንብህ በኢየሱስ ስም፣ ይሁንብሽ በኢየሱስ ስም፣ ይሁንብህ። አንቱ ያለባ ሁላችሁ እንደ ፈረስ ኮቴ የሚጮህ ግራ አለው፣ የሚጮህ ግራ አለው። ቋቋ የሚል ግራ አለው። ኢየሱስ ጌታ ነው። የሚሄድ ግራ አለው። ሻሮ መጣመት ይጨምራል። አሜን አሜን። ካሳታኩና ባካችሁ ይገባል የሚል አሜን ይበለኝ። ሲገቡና ሲገባለሁ ወሉስ ይገባለሁ። አሜን ይገባለሁ ብሎ ዋካችሁ። እግዚአብሔርም ለቀባውት እግዚአብሔር የቀባውት ከጎን ላለው ሰው ያዝ ለአንተ ጉዳይ ተከራካሪ እግዚአብሔር ነው በሉት። ዱመዳ ለአንተ ጉዳይ ተከራካሪ እግዚአብሔር ነው። ሰው አይደለም በሉት። እዚህ ያንተ ነገር ከሰው በልጠዋል፣ ከቤተሰብ በልጠዋል፣ ከጎሳ በልጠዋል፣ ከሰፈር በልጠዋል። እግዚአብሔር ጋር ወጥቷል። እግዚአብሔር ይባርካል። አለቀባውት። እውነቴን እኮ ነው የምላችሁ። ማለቀባውት እግዚአብሔር የቀባውት። ሰው ሳይወድ ለቀባችሁ፣ ጎረቤት ሳይወድ ለቀባችሁ፣ ወረኛ ሳይወድ ለቀባችሁ፣ አትደርስም እየተባልክ ላደረሰህ፣ ሰው አትሆንም እየተባልክ ሰው ላደረገ አንተ እኮ ሰው አትሆንም ሲባል ሰው የሆንክ ሰው ዛሬ መልእክት አለ። የቀበት ያሻግርሃል፣ የቀበት ያሻግርሃል፣ የተናገረ ያሻግርሃል።
ይበል። አሜን ይበል። እንደገና የተነካ አሜን ይበል። አሜን። ማን ለቀባው? እግዚአብሔር የቀባ። ፓስተር ማን ለቀባው? ማን ለቀባው? ሰዎች አድሞ እሱ ላይ ቅባት የለም ስሉ እግዚአብሔር ኖ እኔ ከእሱ ጋር ነኝ ላለ ሰዎች እሱ ጋር እኮ እንደዚህ ስሉ እኔ አብሬው ነኝ ላለ ለዛ ሰው ለዛ ሴት ቤተሰብ ለከዳት ለዛ ሴት ጓደኛ ለከዳት ለዛ ሴት ሰፈር ለጨለመባት ለዛ ሴት እሷም ቦታ እየገቡ አልተሳካላቸው ለእነኛ ሰዎች እግዚአብሔር እንደዚህ ይልሃል ከፊት ይወጣል። ቁጭ በሉ። እግዚአብሔር ይባርካችሁ። ሄጋታ ሰንታላባ እግዚአብሔር ምን አለው? ኢየሱስ ጌታ ነው። አሜን። ማን ለቀባው? እግዚአብሔር የቀባው። ሃሌሉያ። ይሄ ማለት ነገር አይገርምህም? በሉት ከጎን ያለው ያው አንተ እያየኝ ነው የሚሳካልኝ። ካልወደደም ንገረው ይኮሳታል። በኔ ውጭ ነው ችግር የለውም ንገሩት። እግዚአብሔር ይናገረኛል። አሜን አሜን አሜን። እዩት እና አንተ እያየ ይሳካልኛል። አንቺ እያየሽ ይሳካልኛል። አታምንም። እኔ እኮ ሰማሁ አታምንም። ኢየሱስ ጌታ ነው። ይሳካልሃል። እንዴት ይሆናል የምትሉ ቃል መጣ። ኢሳይያስ ምዕራፍ 3 ቁጥር 10 ላይ እንደዚህ የሚል ቃል አለ። ለጻድቁ መልካም ይሆንልሃል በለው። ይሄ ቃል በደምብ ስሙ። ለጻድቁ መልካም ይሆንልሃል በለው። አሜን። ምን ይሆንልሃል? መልካም። መጽሐፉ እኮ ኢሳይያስ 3:10 ላይ ስታነቡ ለጻድቁ መልካም ይሆንልሃል በለው። ከጎን ላለው ሰው በል ምን አገባህ አንተ መልካም ይሆንልሃል በለው። መጽሐፉ የሚያዘኝ በለው። ንገረው። ከየት ሰማ ካለ መጽሐፉ ነው የሚለኝ። መልካም ይሆንልሃል። ጠላት እያየ ይሆንልሃል። ምቀኛ እያየ ይሆንልሃል። ወረኛ እያየ ይሆንልሃል። መልካም ይሆንልሃል። ሲብ ሚልከናያ አሜን 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 አሜን። ለጻድቁ ምን ይሆንልሃል? መልካም ይሆንልሃል። ይሆንልሃል ብቻ ብሎ ጣጣይ ነው በለው። አንተ አትልም መልካም ይሆንልሃል አትልም ንገረው። አትልም ወይ? ስማ በአንተ ላይ ወረኛ ያለው አይበቃም ወይ? አይሻካልም ያለው አይበቃም? ወረኛ አትደርስም ያለው አይበቃም? አሁን ለራስህ እንደዚህ በለ ደርሳለሁ። መልካም ይሳካልኛል። ኢየሱስ ይሁንልህ። ማቻኩራ ዲያባ አሜን። የሞትን መውጊያ የሚሰብር የአባቴ መንፈስ ያገኛል። መጽሐፍ እኮ ነው የሚለው። ከጎናችሁ ላለ ሰው ንገሩት። መጽሐፍ ነው የሚለው በሉ። መልካም ይሆንልሃል። መጽሐፉን ታምናለህ ወይ በሉት። እንደዚህ ይላል በሉት። መልካም ይሆንልሃል። ይሳካላል እያለ ነው። ወረኛ ያለው አይሆንም እያለ ነው። መጽሐፉ ይሳካላል እያለ ነው። መጽሐፉ መልካም ይሆንልሃል እያለ ነው። ኢየሱስ ስም የሆነበት ታምናለህ? በጌታ የእግዚአብሔርን ቃል መጽሐፍ ቅዱስ ታምናለህ ወይ? እንደዚህ እያለ ነው። መልካም ይሆንልሃል። ሲፍታ አሜን። ከጉመቱ ሰው ጉመቱ አሜን 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 አሜን። ኢየሱስ ጌታ ነው። አለሉ ኮዴስ ኦዴስ ዋቃዩ ዱቢ ገረገጭ ሲፍራውታ እግዚአብሔር እንደዚህ አለ። የመልኩ ስሙ የብዙዎች አይን አለ ከሰው እጅ ተነስተው ወደ እኔ ይሆናል። አሜን። ኢየሱስ ጌታ ነው። አሜን። እጆቻችሁን ይሁን እንደዚህ በሉ። በዚህ እጅ ላይ ብዙ በረከት አለ። በዚህ እጅ ላይ ብዙ በረከት አለ። በዚህ እጅ ላይ ብዙ በረከቶች አሉ። ይሄ እጅ ለብዙ ሰው ይሰጣል። ይሄ እጅ ለቤተ ክርስቲያን ይሰጣል። ይሄ እጅ ለሀገር ይሰጣል። በኢየሱስ ስም ይሁን አሜን። በጣም የሚገርመው ከአራት ሰው እጅ ላይ መንፈስ ቅዱስ አመድ ሲያራግባ ያለ መስበክ ስለፈለኩ ችግር የለውም። ይወላችሁ እግዚአብሔር የሚናገረን እናያለን። ግን ቃሉ ይቀድማል አይደል? ዛሬ አመድ ይራገፋል።
ይራገፋል። አሜን። ስለዚህ እግዚአብሔር ለዛ ለቂሮስ አንድ መልእክት ነገረው። ምን ብለው? እግዚአብሔር ለቀባው አለና እንደዚህ ላይ አሕዛብንም በፊቱ አስገዛ ዘንድ የንግሥታትን ወገብ በታ ዘንድ አጃጃጃጃጃጃጃ ምን ላልኩት? ለቀባው። እግዚአብሔር ብዙ ጊዜ የሚያስጨንቀው ምን እንደሆነ ታውቃላችሁ? የተናገረው ቃል የገባል ኪዳን። አሜን። በጣም የሚገርም እግዚአብሔር ሁሉ ከእግሮች መካከል ያንተ ነገር ሲያወጣ አያለሁ። ኢትዮጵያም አላይም፣ አፍሪካም አላይም፣ ኢሮፕ ውስጥ አለ። ኤሳልባ ከሚታኑምቤ ልትልኩ ፓስተራችሁ ገና የዛኔ አገልግሎት ላይ ገና እያገለገለ እግዚአብሔር ተናገረው። ልትልኩ እንደሚወጣ እየመሰከረልኝ ነበር ቅድም። የለም እኮ የዛኔ እኮ ይሄ ህዝብ የለም፣ እግዚአብሔር አይን ውስጥ ግን ነበር። ሁለቴን ገጠር እነሱ ቸርች ሄጄ እነሱ በነበሩበት ቸርች ሄጄ እግዚአብሔር ይናገራል። አሜን። ትወጣለህ ይላል። ይህን ጉባኤ ተሰናበት አለው ጌታ። የዛኔ እናንተ ሁሉ የላችሁ፣ በእግዚአብሔር አይን ውስጥ ግን ነበረ። አሜን። ዋጋጋጋጋም ታላዳላቦራ እግዚአብሔር እያየ ነበረ። ስለዚህ አሁንም ያንተ እንዴት ይሆናል እኔ አላውቅም። ጌታ ይሁን አፍሪካን አልፈ ሩቅ አያለው፣ ሩቅ አያለው። ኢየሱስ ጌታ ነው። ነጮች ምድር አያለው። እግዚአብሔር እንደዚያ እዛ ዘረጋለሁ ሲበጫሳችን ትዋቀኝ አልገባማ። ይዘርሃል፣ ትበቅላለህ፣ ፍሬያማ ትሆናለህ። እግዚአብሔር ነገውን ሁለት ሰዎች ስመመደም ሁለት ሰዎች ቋንቋቸውን ደበላልቆ እግዚአብሔር ነገርን ያፈጥነዋል። ታጋዳ እዚህ ያለው ነገር አይደለም የሚለቅ በደንብ ስመኝ። ሩቅ ያለውን ነገር አያለው። ሁለት ሰዎች ሲጋጩ አያለው። ምን አላውቅም። ወደ አሜሪካ ምድር አያለው። ሁለት ሰዎች ሲጋጩ አያለው። ከዛም በኋላ አንተ ማጣቅም ንፋስም የለም ዳመናም የለም። በእግዚአብሔር አይን ግን ታይቶ እግዚአብሔር እንደዚህ ብሎ ይናገረኛል። የሚከፈት ምንጭ በጣም በቅርብ ጊዜ ውስጥ ጠብቅ። ደግሞ የአንድ መተን ቃል አቀብዳለሁ። ሳትጠፋ ያለው በኢየሱስ ስም የሆነበት፣ በኢየሱስ ስም የሆነበት አንሱና እጆቻችሁን የሆነበት በሉት። ሲጋሙና የሆነበት በሉት። አንድ ገዳይ መንፈስ እግዚአብሔር ከዘር ላይ መጥተውታል። አፍሪካ ምድር ላይ አንድ ሴት እያስጨነቀ ያለ መንፈስ ይመታል። አሜን። ተመታ በሉ። እግዚአብሔር የተባረከው ቁጭ በል። እግዚአብሔር ይባርክ። ሲነዚህ በሉ እግዚአብሔር ከኔ ጋር አለ በሉ። እግዚአብሔር ከኔ ጋር አለ። አስጨናቂ በዛ ይወጋ። አሜን። ይወጋ። አሜን። ይወጋ። አሜን። ይወጋ። እንደዚህ ነው እግዚአብሔር ለቀባው አሕዛብን በፊቱ አስገዛ ዘንድ አሜን። የንግሥታትን ወገብ በታ ዘንድ አሜን። ሃሌሉያ። በሮች እንዳይዘጉ መዝጊያዎችን በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት እንዲህ ይላል። ማኖችን ያዘ? አሜን። እንደዚህ ይሆናል። የሚቀጥለው ዘመን እጆች ለብዙዎች ይሰጣሉ። የሚቀጥለው ዘመን እጆችን ለብዙዎች ይሰጣሉ። አያለ ወንድም እግር እየወጣ ነው። እሺ በለውነት አያለ ሃሌሉያ ማታካላ ባባያ አሜን። ኢየሱስ ጌታ ሃሌሉያ። እግዚአብሔር ቃል አወጣለት። እግዚአብሔር ለተናገረው ይገርም እውነት ፓስተር እግዚአብሔር አብሮካ አሜን። እግዚአብሔር አብሮ ባይሆን እዚህ ቤት አይመጣም። እውነት እኮ እግዚአብሔር አብሮ ባይሆን ማንም አይመጣም። መጽሐፍ እንደዚህ ላይ ጠብ ባለበት ይላል አሞሮች ሰበሰበ። አሜን። የሚበላ ነገር አለ ማለት ነው። አሜን። ኢየሱስ ጌታ እግዚአብሔር ካንተ ጋር ነው። በኢየሱስ ስም ይሁንልህ። አሜን። በኢየሱስ ስም ይሁንላችሁ። አሜን። በራችሁ እየተከፈተ ይከናወንላችሁ። አሜን። እየሆነላችሁ ይከናወንላችሁ። አሜን። 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 አሕዛብን
በፊት አስገዛ ዘንድ ሃሌሉያ ሃሌሉያ የንግሥታትን ወገብ ፈታ ዘንድ ለቀባሁት እንዲህ ይላል አንደኛ በፊትህ ይሄዳል አሜን እግዚአብሔር በፊትህ ይሄዳል ይላል በፊትህ ምን ይላል ይሄዳል ከዚህ በኋላ ወረኛ አይደለም በፊትህ ይሄዳል አሜን ሰማችሁ አራት መልእክት ተናግሬ ጨርሳለሁ ነው አንደኛ በፊትህ ይሄዳል ለምን አይዛብ ነኝ የተባለ ሰው አትሆንም እየተባለ ለቀባው ታዲያ እኔ ቀብቼ ጥላለሁ ከፊት እሄዳለሁ ጉቶ እንዳይመጣ ከፊት እሄዳለሁ 2015 ከፊት የሚሄደው እግዚአብሔር ነው ሲባካችሁ እግዚአብሔር ነው የሚል ሁለት ሰው አሜን ይበል ይበሉስ ከዚህ በኋላ በሉስ ከፊት የሚሄደው እግዚአብሔር ነው ይገቡነ እግዚአብሔር ነው ያው ከፊት አይሄድም አመፀኛው ከፊት አይሄድም ዋካችሁ አሜን በሉ ከዚህ በኋላ ከፊት ማን ነው ጎናችሁ ላለው ሰው ይሄን መልእክት ንገሩት አራት ነገር እናገራለን አንደኛ እግዚአብሔር ከፊት ይሄዳል የሚቀጥለው ዓመት መንግስት ተግራ አትጋባም እንዴት ነው ብላ አትጨነቅም አሜን አሜን ወዴት ነው የሚሄደው ብላ አትጨነቅም መሄጃ ጠፍተው ችርችር አትልም መሄጃ ጠፍተው አትጨነቅም የት ልግባ ማን ጋር ልግባ ማን ጋር ልረፋክልም ለምን መንገድ የሚመራ ውይ መንገድ የሚመራ የትኛው ቢሮ እንደሚመች የሚመርጥልህ የትኛው መስሪያ ቤት ለአንተ ጥሩ እንደሆነ የሚነግርህ የትኛው መደብ ለአንተ መልካም እንደሆነ የሚያወራ እሱ አምላክ ካንተ ጋር አለ ከፊትህ እግዚአብሔር ይሄዳል ከትምህርት ፊት እግዚአብሔር ይሄዳል አንሱ እጆቻችሁ የበረከት እናንተ ላይ ይላጣል በጌታ በኢየሱስም ከእነኚህ ህዝቦች ፊት አንተ ውጣ ጌታ ሆይ ውጣ ነጋዴው በንግዱ ከፊቱ ውጣ ገበሬው በግብርናው ከፊቱ ውጣ አርሶ አደሩ እግዚአብሔር አምላክ በከብት ርቢው ከፊቱ ውጣ ሰራተኛው በስራው ከፊቱ ውጣ እግዚአብሔር ሆይ ውጣ አሜን ከፊታችሁ የሚወጣው በኪዳን የገባው መንፈስ ዛሬ ይወጣል አሜን የኪዳን መንፈስ አሜን በደም ቃል ኪዳን ከፊታችሁ ወጣለሁ ግን እሱ ዛሬ ይወጣል አሜን አትሉ አሜን ከፊታችሁ እግዚአብሔር ይውጣ አንደኛው እንደዛ ነው ከፊት እሄዳለሁ ተራሮችን ትክክል አደርጋለሁ የብረት ወርወራ ይቆርጣለሁ በስም የሚጠራ እያለ ይቀጥላል ኢየሱስ ጌታ ሃሌሉያ አንደኛው ከፊት እሄዳለሁ ተራሮችንም ትክክል አደርጋለሁ አሜን ለአንተ ተራራ የራሱ እግዚአብሔር ነው የሚወደው አሜን ይሄ ቃል ተናገሩ ተራራን ትክክል ያደርጋል ተራራን ትክክል በጣም እንደዚህ ይላል ዘሩባቤል የሚባለው ሰው ተጨንቀው ነበር ይላል ኢየሱስ ጌታ ሲወጣ ተራራ አለ ዘሩባቤል አገልጋይ የተጠራ ሰው እግዚአብሔር አብሮት ያለ ሰው ትንቢተ ዘካርያስ ምዕራፍ 4 ቁጥር 7 ላይ እንደዚህ ይላል አንተ ተራራ ለአንተ ተራራ እግዚአብሔር ራሱ ይገለጣል ለምን ሲባል ከፊት የሚሄድ ተራራውን ትክክል ያደርጋል እንደዚህ እኮ መጣን አንተ ተራራ አለ በልጄ አሜን አሜን በልጄ በገዛ ፊት በልጄ በሆነ ፊት ስምን አስገባ በልጄ በጌቱ ፊት በጌታ በኢየሱስም ደልዳላ ሜዳ ይሆናል በኔ ፊት በሉሲ ደልዳላ ሜዳ ይሆናል ድገሙና ደልዳላ ሜዳ ይሆናል እግዚአብሔር ከፊት ሲሄድ የሚሆነው ተራሮችን ትክክል ያደርጋል ዘሩባቤል ጋር መጥተው እንደዛ ማለት ያንተ ተራራ ካንተ አቅም በላይ ነው ለኔ ግን ቀላል ገብቷችኋል ለአንተ ከባድ ነው ለአንተ ያስጨንቃል ለአንተ ግራ ያጋል ለኔ ግን ቀላል ነው አለነው መጣ አንተ ተራራ በጌታ በኢየሱስ በሽታ ተራራ የሆነባችሁ ሰዎች አላችሁ መከራ ተራራ የሆነባችሁ ሰዎች አላችሁ ጭንቀት ተራራ የሆነባችሁ ሰዎች አላችሁ በር የተዘጋ የተጨነቃችሁ ሰዎች አላችሁ ዛሬ እግዚአብሔር ያናግረዋል ራሱ እግዚአብሔር ይወርዳል በኢየሱስ ስም ይሆነልህ በኢየሱስ ስም ይሆነልህ ተራራን ትክክል አደርጋለሁ በጌታ በኢየሱስ ስም ይሁን አሜን ከዛ እንደዚህ ይላል በጨለማ የነበረችሁትን መዝገብ እገልጣለሁ አሜን በምን የነበረችው በጨለማ
ቃል ልበልላችሁ። መርዶክዮስ የሚባል ሰው እናያለን። አስቴር መጽሐፍ ምዕራፍ 6 መርዶክዮስ የሚባለው ታሪኩን ታውቃላችሁ። እኔ ታሪኩን ሁሉ አላወራም። አንድ ጊዜ የሰራው ታምር ያደረገው ድንቅ ኢየሱስ ጌታ ያደረገው መልካም ነገር ድንገት ተሰውሮ ተደበቀ። አንድ ቀን ግን መዝገብ የሚፈልግ ጌታ መጣ። በጨለማ የነበረው መዝገብ ዛሬ ገለጣል። ድገሙና ባካችሁን አሜን በሉ። ንጉሡ እንቅልፍ እምቢ አለው። መጽሐፈ አስቴር ምዕራፍ 6 ተጨነቀ። ወደዚህ ስል እንቅልፍ የለም፣ ወደዚህ ስል እንቅልፍ የለም። ከዛም መዛግብት ቤት ሄዱ አስመጣ። መዝገቦች ሲነበብ አንድ ነገር ወጣ። ልክ መዝገብ ሲፈተሽ አንድ ነገር ወጣ። ምን የሚል መርዶክዮስ የሚባል አንድ አይሁድ ሰው ንጉሥ አርጤክስስን እንዴት እንዳዳነው ሶሳራ ሳታይ ዋጃጋቱ ራዲላባ እግዚአብሔር እንዴት እንደታደገው ኢየሱስ ጌታ የተጻፈ መዝገብ አለ። ያው እኮ ለአይሁድ ሞት ታውጆ እሱ ደግሞ በር ላይ ያለቀሰ መዝገብ ወጣ። ይኸው ለቂሮስ የተናገረው ቃል መዝገብህን እከፍታለሁ። ከዛ መዝገቡ ሲወጣ እንዲህ ያለ ንጉሥ አርጤክስስ ለዚህ ሰው ምን ተደርጎለታል? ያልተደረገልን ነገር ይደረግልሃል። መዝገብ ይፈተሻል። አሜን በሉ እስኪ። መዝገብ ይፈተሻል በሉ። አሜን አሜን። በአንተ ነገር ላይ የማንም እጅ የለበትም። ሲበሉ ይሄን ነገር የማንም እጅ የለበትም። ቁጭ በሉ። እግዚአብሔር ይባርካል። እስኪ እንደዚህ በሉ። በእኔ ነገር ላይ የማንም እጅ የለበትም። አንድ እናት ስትወልድ አይታችኋል። አንድ እናት ስትወልድ ልጁ ቀይ ይሁን ጥቁር ይሁን አሜን፣ መልኩ ከለሩ፣ አፍንጫው ምን አይነት ይሁን፣ የፀጉር ቅርጹ ምን አይነት ይሁን፣ አይኑ ምን ይሁን፣ አፍንጫው ምን ይሁን፣ ምላሱ ጥርሱ ምን ይሁን ማንም አያውቅም። ለምን ሲባል እግዚአብሔር ደብቆ እየሰራ ነው። አያችሁ አይደለ? እግዚአብሔር የማንም አስተያየት እንዳይኖርበት። ጥቁር ከሆነ ጌታ ወይ ልጅ ጥቁር ነው ቀይ አድርግ እንዳት ይደብቃል። አሜን። ጌታ በኢየሱስ አቤት። ጌታ ጥበቡ ከባድ ነው። ይሄን ያወራው ለዚህ ነው። ደብቄ እያሳደግኳቸው አሉ ልጆች አሉ። አሜን። ከጎናችሁ ላለው ሰው ንገሩት፣ ደብቆ እግዚአብሔር ያሳድግሃል። ያሳድገኛል የሚል አሜን ይበለኝ። ማንም እጅ እንዳይኖርበት፣ የማንም አስተያየት እንዳይኖርበት። ኢየሱስ ጌታ ነው። ከዛ እንደዚህ ነው ጌታ ወይ ልጅ ቁመቱ ረዘመ ትንሽ አጠር አድርገው እንደኔ በጣም ጣራ እንዳይመካ ወይም በጣም ጣራ ትንሽ ከፍ አድርገው እንዳይባል ደብቆ ልክ 9ኛ ወር ላይ ሲወለድ ያን ነው ዳዊት። አሜን። ብዙዎቻችሁ መወለጃ ጊዜ ደርሷል። ጌታ ይናገረኛል። የብዙ ሰዎች መወለጃ ጊዜ ደርሷል። የተደበቁት አሁን እያደጉ ነው። የማንም እጅ እንዳይኖርበት፣ የማንም አስተያየት እንዳይኖርበት እግዚአብሔር እያሳደገ ነው። አሜን። ቅርጽ የለው ቅርጽ ይሰጣል፣ እጅ ይሰጣል፣ እግር ይሰጣል፣ ዓይን ይሰጣል። ይህን ሁሉ ሲያደርግ ማንም አያየው። እንደዚህ ይሆናል። ማንም ሳያየ ትባረካለህ። ከዚያ ከተባረክ በኋላ በእልልታ ይቀበለዋል። ጩና ባካችሁን አሜን ይበሉ። ሞትን የሚሰብር መንፈስ በዚህ ቤት አለ። እስኪ አሜን። ኢየሱስ ማን ነው? ጌታ ነው በሉ። ጌታ ነው በሉ። ሃሌሉያ። አምላክ ካንተ ጋር አለ። እግዚአብሔር ካንተ ጋር አለ። አሜን። ኢየሱስ ጌታ ነው። ከዛን መዝገብ ወጣና አንድ የወጣው ፋይል አስደነገጣቸው። የወጣው ነገር ስለማን ነው? ስለ መርዶክዮስ ነው። በር ላይ ስለሚቀመጥ ሰው ምን ተደርጎለታል ሲባል ተደረደረ። ጓዴ የተሰራው መስቀል የሞት መስቀል ተቀየረ። አሜን። ዛሬ በኢየሱስም የሚሰራው ፋይል ሁሉ ይቀየራል። ይቀየራል የሚል አሜን ይበል። ይቀየራል የሚል ለሱ አሜን ይበል። አሜን 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 አሜን። ከዛስ በሮችን እከፍታለሁ። አሜን። በሮች እንዳይዘጉ መዝጋዎችን ምን ይላል? እከፍታለሁ። ምን ይላል? የሐዋርያት ሥራ 12 ላይ ያለው ጴጥሮስ አላንኳኳም ግን ተከፈተ ይላል። አሜን። በኢየሱስ ስም አላለም ተከፈተ ይላል። አሜን። እጅን አንሳ ለባርከ። በሮች ከፊት አውቆ ይከፈቱ። በኢየሱስ ስም አውቆ ይከፈቱ። ይሄ በኢየሱስ ስም ይሁንልህ። በኢየሱስ ስም ይሁንልህ። ከመመኝ እንደዚህ የሚል ቃል አለ። የሐዋርያት ሥራ ምዕራፍ 12 ቁጥር 10 ላይ የከተማውን በር
አለ ሊባለው በሪንና አውቋው አትናገርም አውቋው ያደረገው ነገር ምንድነው? በር የሚከፍት መንፈስ አገኝቷቸው። ጴጥሮስ ጋር የወረደው መንፈስ በር የሚከፍት ነው፣ የሚዘጋ መንፈስ አይደለም። አይደለም የሚል አሜን በሉ። በር የሚዘጋው መንፈስ ዛሬ እንመታለን በኢየሱስ በሉ። ይመታል በሉ። ድገሙና ይመታል በሉ። እግዚአብሔር በር ዘጊው መንፈስ እግዚአብሔር ይመቷል። ድገሙና ይመታል በሉ። በኢየሱስ ዛሬ ተመታ ይሁን። ቅርጽ የለውም። ቅርጽ ይሰጣል፣ እጅ ይሰጣል፣ እግር ይሰጣል፣ ዓይን ይሰጣል። ይህን ሁሉ ሲያደርግ ማንም አያየው። እንደዚህ ይሆናል። ማንም ሳያየ ትባረካለህ። ከዛ ከተባረክ በኋላ በእልልታ ይቀበለዋል። ጩና ባካችሁን አሜን በሉ። ሞትን የሚሰብር መንፈስ በዚህ ቤት አለ። እስኪ አሜን። ኢየሱስ ማን ነው? ጌታ ነው በሉ። ጌታ ነው በሉ። ሃሌሉያ። አምላክ ካንተ ጋር ነው። እግዚአብሔር ካንተ ጋር ነው። አሜን። ኢየሱስ ጌታ ነው። ከዛን መዝገብ ወጣና አንድ የወጣው ፋይል አስደነገጣቸው። የወጣው ነገር ስለማን ነው? ስለ መርዶክዮስ ነው። በር ላይ ስለሚቀመጥ ሰው ምን ተደርጎለታል ሲባል ተደረደረ። ጓዳ የተሰራው መስቀል የሞት መስቀል ተቀየረ። አሜን። ዛሬ በኢየሱስም የሚሰራው ፋይል ሁሉ ይቀየራል። ይቀየራል የሚል አሜን ይበለኝ። ይቀየራል የሚሉ ለሱ አሜን ይበለኝ። አሜን 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 አሜን። ከዛስ በሮችን ይከፍታል። በሮች እንዳይዘጉ መዝጋዎችን ምን ይላል? ይከፍታል። ምን ይላለው? ይከፍታል። የሐዋርያት ሥራ 12 ላይ ያቸው ጴጥሮስ አላንኳኳም ግን ተከፈተ ይላል። አሜን። በኢየሱስ ስም አላለም ተከፈተ ይላል። አሜን። እጅን አንሳ ለባርከ በሮች ከፊት አውቆ ይከፈቱ። በኢየሱስ ስም አውቆ ይከፈቱ። ይሄ በኢየሱስ ስም ይሁንልህ። በኢየሱስ ስም ይሁንልህ። ገረመኝ እንደዚህ የሚል ቃል ነው። የሐዋርያት ሥራ ምዕራፍ 12 ቁጥር 10 ላይ የከተማውን በር ትልቁ በር አለ ቢባለው በርና አውቀው አትናገርም አውቀው ይሄን ሁሉ ያደረገው ነገር ምንድነው? በር የሚከፍት መንፈስ አገኝቷቸው። ጴጥሮስ ላይ የወረደው መንፈስ በር የሚከፍት ነው፣ የሚዘጋ መንፈስ አይደለም። እስኪ አይደለም የሚል አሜን ይበል። በር የሚዘጋው መንፈስ ዛሬ እንመታለን በኢየሱስ ስም በሉ። ይመታል በሉ። ድገሙና ይመታል በሉ። እግዚአብሔር በር ዘጊው መንፈስ እግዚአብሔር ይመታል። ድገሙና ይመታል በሉ። በኢየሱስ ስም ዛሬ ተመታ ይሁን። አታስቡ። ስብከቴን እንቆማለን፣ እንጸልያለን። መጸለይ እፈልጋለሁ። ማቻ ክላቫዲያ ሁሉ ሰው ሊጸልይ እፈልጋለሁ። ሕፃናቶች እንዳይረብሹት እንድንጸልይ እፈልጋለሁ። ሌላ ዲያባ በር የሚዘጋው መንፈስ ዛሬ ይመታል። በኪዳኑ ለሚቀጥለው ዓመት አትገቢም የሚል መቆም የሚችል ሰው ከኔ ጋር ቆሞ ይጸልያል። ከኔ ጋር ቆሞ ይጸልያል። ዲያባ ወንታ ጋር ዲላባችን ዳዳባ ቬሎስ መጸለይ እፈልጋለሁ። ዛሬ ጨለማን የሚገለብጥ መንፈስ ኢየሱስ ማታጋራ ቬላታት ሰማራ ሾዲ ጋንታል ደሪባን ደረሰባ ኢየሱስ ይገርም። ጸልይ ሁሉ ሰው ይጸልያል። አትሻገርም ያለ ዛሬ መታል እንጸልያለን። ጸልያለን። ይካታስ ፔላባ ቬሎን ብራዲያጋ
afaan waaqessan fuute Yesuus eegiya Yesuus Sion jawena nyaatu Yesuus eegiya Ananu situ janatini Datigos naraka haleni Datigos naraka ኢየሱስ ጌታ አሜን 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 ያምንም የጌታ መንፈስ እንደዚህ ብሎ ይናገረኛል በር የሚዘጋ መንፈስ አለው በር የሚዘጋ መንፈስ ከቀደሙ እየተናገርኩ ስለሆነ ይሄን መንፈስ እንመታለን ኢየሱስ ጌታ ያለው የኪዳን መንፈስ ያለው ሁለት ሰው ላይ የተቀመጠ መንፈስ ሁሉ ሰው አይሁን ጨፍረ ሁለት ልጆች ላይ ደስ በጣም የሚገርም አይነት ሁኔታ የተደገመባቸው ሴቶች ናቸው ያለው ይህ የተደገመው ድግም የሚዘጋ በር ዘጊ መንፈስ በር የሚዘጋ መንፈስ እንዳይሳካላት ተብሎ በጠንቋይ ቤት ተነግሯታል ተነግሮ ደጋሚዎች የደገሙት እንዳይሳካላት ነው ሰው አይውደዳት ነው የሚለው ድግምቱና ሰው አይውደዳት ያገኛት አይቀበላት ተብሎ የተደገመ ድግምታ ያለው ገንዘብ የወጣበት ድግምታ ያለው 200 ብር የተከፈለበት ድግምታ ያለው ሰው አትሆንም ተብሏል። በጣም የሚገርም ነው። ሩታካ ሰው አትሆንም የሚያያት ሁሉ ይቆጣታል። መጎስታጣለች፣ ትነጫነጫለች። ዘንድሮ ለኔ መሞቻክ ነው ትላለች። ተደግሞባታል። ይኸውላችሁ መንፈሷን ተወጥቷ ያለው የሚያያት ሰው ሁሉ ያለ ምክንያት ነው የሚጠላት። ያለ ምክንያት ስሟን ያጠፋል። ያለ ምክንያት ያሰቃያታል። 200 ብር ተከፍለው ነው የተደገመባት። አሁን አይምሯ ላይ ሳት ወጣል። ወላ አዝሻለሁ ዜላ አዝጆቻችሁ ሁለት እጆቻችሁ ቬንታሴባ ሰው ሁሉ እንዲጠላት የተደገሙ በኪዳን የተደገሙ በጳጉሜ ላይ ቀጠሮ ይሻለው የምትል መንፈስ ልትገላ የወጣ መንፈስ በአንዷ በፀጉር ላይ የተሰራው በፀጉሯ ተወስደ የተደገሙ እያንገላተት ይገላለው ምትል ሁለቱንም ይዛል። በኪዳን ነው የገባው እያልክ ያለ ለብዙ ዘመን እያስጨነቃቸው ያለ አንስቶቻችሁ ሌላ አስጨናቂ መንፈስ ማታ ቬሎ ሰፓ ቬላን ተከር አንሱ ዝም ብላችሁ አንሱ ቆይ ይኸውላችሁ ልቧ ላይ ከብዷታል። በአንዷ ሴት ልቧ ተቆጣጥሮ ይዟታል። አብሮ ልቧ ላይ ቁጭ ብሏል። እኔ አለቃ ነበር ብላ መንፈስ ለረጅም ዓመት ሲጋደም የነበርኩ መንፈስ ነኝ። በቤተሰብ ስለኔ ተካድሟል። ኪዳን ተደርጎባታል። ሁና ፌላ ማቼካ የሚገርም ነው። ከፀጉሯም ተወስደ ጠንቋይ ቤት ገብታ በአዋዴ የተደገም ታገቱ ላይ ፌላስ ፌሎ አንሱ እጆቻችሁ አንድ በኢየሱስ አይምሯን የተቆጣጠር ውደቅ ገዳይ ነኝ የምትል ውደቅ በአንከራታች መንፈስ ውደቅ እያስጨነቃት ያለ ውደቅ ሌሊት በህልሟ እየመጣ የምትገላት ውደቅ ወላ የሰው ካዝሻለሁ ሁናውን ቶሎ እየጨውከና ና እየጨው ካዝሻለሁ ና አንሱ እጆቻችሁ አትመጣ ሌሎቻችሁ ወደዚህ አንሱ። አንዷ ሴት ላይ ደግሞ የተቀመጠ በደም ኪዳን ያደረገ በዚህ ጳጉሜ ውስጥ በስድስተኛው አምስተኛው ቀን አድርጎ መስከረም አንድ ሳትበላ ገላት አለ ብትል ውጣ በትንት ዓመት ገላት ይወጣ ውጣ ሆሯቸው ላይ የተቀመጠ ውጣ ሁናግሻለሁ ውጣ ቶሎ ገረሯ ላይ ገረሯ ላይ ቁጭ ብሎ አያለው ውጣ ገረሯ ላይ ቁጭ ብሎ ናዳ ገረሯን እያስጨነቃት አትነ ያስቀርታል አጋ አንሱ እጆቻችሁ ውጣ በኢየሱስ ላቺቫ ላባ በጌታ በኢየሱስ እጆቻችሁ ብላችሁ አንሱ በጌታ በኢየሱስ በዚህ መስከረም አምስቱን ጳጉሜ እንዳለፈ መስከረም አንድ ቀን ላይ የእሷ ቀን ነው። በትንታ ገላታለሁ ካልተሳካልኝ በአደጋ ሁለት ቀን ይዛ ሁለት ትላንት ወዳ ነው ስለትን ያስገብ በስሟ ስለታስገብታል ጠንቋይ ቤት ናባ አንድ ቀጠንቶ ሁዳ ተስፋ የለሽም እያልካት ነው። አትጩይ ትዋረዳለሽ እያልካት ልቧ ሁዳ
ዛሬ መዋረጃ የቀን ነው ትላለች። ውጣ! ዛሬ መዋረድ ነው እንዴት ትላለች? በጣም ውጣ! በኢየሱስ ልቧ ላይ ከብዷል፣ ጉሮሯ ላይ ከብዷል። ውጣ! ከብዷል፣ ጉሮሯን አፍኗታል። ምን እንዳፈናት አታውቅም። ምን እንዳፈናት አታውቅም። ውጣ! ሰዓት አትብላ፣ ጊዜ አትብላ። አንድ አንሱ እጆቻችሁ። አንድ እየተጨነቀ ያለ ሰው ካለ ቶሎ ጠቁሙኝ። እየተጨነቀች ነው። እግሮቿ መቆም አልቻሉም። በመንፈስ ሲያይ ዲያቆናቶች እግሯ መቆም ያልቻለ ሴጣን አለው። ተጨነቃለች። ጠቁሙኝ። መቀመጥ መቆም አልቻለች። ቆመችበት፣ የተቀመጠችበት ጠፍቷታል። ተወቅቷል ይለኛል እኮ መንፈስ ቅዱስ ጌታ ተወቅቷል። ይህ መንፈስ ተወቅቷል ይለኛል። ላጂጋ ተወቅቷል ይለኛል። የመንፈስ ቶሎ እየጨው ድምፅ እያሰማ እየተቃጠል ውራና ነው። አንዱት እንጂ ምን እንደምትሰሩ እኮ ነው ግራ የሚገባኝ። ተወቅቷል፣ መንፈስ ቅዱስ ተወቅቷል እያለኝ ነው። ተተበራበ ኢየሱስ ዛሬ ተበረከ አተበረከ ወደ ዛሬሻ ተው እሳት ተው እሳት ወደዚህ ጋር ነው። እዚህ ጋር ነው። ተንበርከክ አዝሻ አንሱ ልጆቻችሁ አንሱ። በካታ እያበራ አንድ ሴት ላይ በጣም የሚገርመው እንደ ጽንስ ይገለባበጥባታል። ድግምት ነው። ሆዴ ምን ሊሆን ነው ትላለች እቺ ሴት። ሆዴ ምን ሊሆን ነው? ሆዷን ይነፋታል። እንደ ጽንስ ይገለባበጣል። ትጨነቃለች። እንደ ጽንስ ይመስላታል። ነገር ግን የተደገመ ድግምት ነው። ያስጨነቀ መንፈስ ነው። ውላ አንሱ ልጆቻችሁ በጌታ በኢየሱስ ስም እንደ ጽንስ ሆዷ ላይ ይገለባበጣል። በጌታ በኢየሱስ ስም እንደ ጽንስ ያስጨንቃታል። ውዳ! ግራ ትጋባለች እቺ ሴት። ውዳ! በኢየሱስ ስም አንሱ። በጌታ እጆቻችሁን አንሱ። ትጨነቃለች። የሚገርም ነው። እንደ ጽንስ ሆዷን ይነፋታል። እንደ ጽንስ ልጅ ያለ ይመስላታል። ሆዷ ላይ ትጨነቃለች። ተደግሞባታል። መንፈስ ቅዱስ እንደዚህ ይለኛል። በትኩስ እንጀራ ነው ያበሏት። በትኩስ እንጀራ ያበሏት መንፈስ ነው። በትኩስ እንጀራ ነው ያበሏት። አንሱ እጆቻችሁ። ራሷን አውቃለች። አሁን ሲናገር እኔ ነኝ ትላለች። ቼክ ስትደረግ ምንም የለባትም። ነገር ግን ሆዷን ይነፋታል። ሆዷ ላይ ከለባበት አሁን እኔ ነኝ እያለች ነው። መንፈሱ ግን ትወጣለህ እያለ ነው። ሁላ እየጫውክ ከጉባኤ መካከል እየጫውክ እየተቃጠል አንድ ቶሎ ሆኖ እንደ ጽንስ እየተገለባበት ያለ እንደ ጽንስ እያስጨነቃት ያለ ና ቶሎ ሳት የኢየሱስ ደም ያቃጥል። አሜን። ዛሬ በኢየሱስ ስም ይመታ። አሜን። ይመታ የሚል አሜን ይበል። ተንበርከክ አዝሻለሁ። ቶሎ እጆቻችሁን አንሱና እንጸልያለን። የሞት ቀጠሮ ዛሬ ይመታ። አሜን። የሞት ቀጠሮ ዛሬ ይመታ። አሜን። አንድ ወንድ ልጅ ላይ የተደገመ ድግምት አያለው። ወንድ ልጅ ላይ ነው የተደገመው ድግምት። አገልጋዮች እነዚህን አንበርክኩና ጸልዩላቸው። እኔ እጸልያለሁ። ይህን መንፈስ ወንድ ልጅ ላይ ተደግሟል። የተደገመው ከኪሱ ተቆርጦ ነው የተደገመው። በማያውቀው አይነት ሁኔታ ከኪሱ ተደግሟል። ከኪሱ ተቆርጠው ተደገመ። ብር ያገኛል፣ ሰላም የለውም። ያገኛል፣ ባዶ ነው። ምን እንደሚያደርግ እንኳን አያውቅም። ይሄ ብቻ አይደለም። በጣም የሚገርመው በር ላይ ከተሰጣበት ቦታ በሱ ልብስ ላይ ተደግሟል። ተወስኖበት በፓንቱ ላይ ተደግሟል። ያስጨንቋል። የት እንደገባ አቅም የፓንት የት እንደገባ አቅም ተደግሞበታል። ጭንቅ ውስጥ ገብቷል። ይሄ ሰው የሚይዘው ገንዘብ አይበረክትም። የሚይዘው ሳንቲም ምንም ነው። ከሰዎች ጋር መግባባት አይችልም። አገር ጥለት ጥፋ እያለው ነው። በአዲሱ ዓመት አገር ጥሎ ሊያስጠፋው ያለ መንፈስ ነው። የ666 መንፈስ ውስጡን ተጭኖታል። አንሱ እጆቻችሁ። በጌታ በኢየሱስ ስም የኢሉሚናቲ መንፈስ አውሬ ነው። በሊንክ የገባ መንፈስ ነው። ላታ ተደግሞበታል። ይሄም ሰው ላይ የሚገርም
በጣም ብዙ ድግምቶች ነው። ከአንድም 3 ጊዜ ተደግሞበታል። ሊያንከራትተው ነው ዓላማው። ሌላ ሀገር ወስጄ ነፍሱን አጠፋለሁ ይላል። አሁን ከዚህ ሀገር የመውጣት እቅድ ይዟል። ከዚህ ሀገር የመውጣት ፕሮግራም ይዟል። ከዚህ ሀገር ሌላ ሀገር የመሄድ እቅድ ይዟል። የመጥፋት እቅድ ይዟል። ሰዎች እያታለሉት ነው። ቆይ ይህን ባል ብላ ብሎ ነው ቁጭ አለው። ተደግሞበታል። አንሱ አንሱ፣ ዝም ብላችሁ አንሱ። ቤጋን ታላባዲ ላባዲ አላባ እያስጨነቀው ያ አንተ 666 አውሬ ሰውነቱን እንዳቀጠጥ አሁን የሚገርም ነው። አይምሮ እየጋለ ነው። ውዳ እሳት ወርዶበታል። ውዳ ምን እንዳለ አቅም የቆመበት ጠፍቶበታል። ውዳ ቀኝ እግሩ እየከዳው አያለው። ሬባ ቬሎሳካ እጁ ላይ ጠብ የሚል ነገር አጥቷል። ሰላም የለው። አሳጅን ሁሉ ሰዎቹን ያንሳል። ጸልያለን። አብሻም ልቡን የተቆጣጠር ውዳ ከሀገር ልታጠፋ ያለ ውዳ ሌላ ሀገር ልታስገባው ያለ ውዳ ልትበላው ያለ ውዳ አንተ ነፍሰ በልጅ ታመንፈስ ውዳ ገዳይ መንፈስ ውዳ በኢየሱስ ወስጄ ለሌላ ነገር ሰጣለሁ ምትል ውዳ በኢየሱስ ሰራትተው ቀጠሮ የቀጠርክ መንፈስ ውዳ በኢየሱስ መቆም አልቻልክም። ውዳ ሮቹ ላይ እሳት ወድቆብሃል። ውዳ ውዳ ልሻል ውዳ በኢየሱስ ሻል እንታያ ባርጋሊ ለባ ውዳ መቆም አልቻለም። ውዳውን አያለው ነው ከዚህ ቤት ውዳ ይሻል ከዚህ ቤት ውጣ እያለው ነው። ውጣ እያለው ነው። ዘለው ውጣ ሮሶ ውጣ እያለው ነው። ናና ይሻል የትወጣለ ተያዝክ። ተበላ 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 ተበላ። እግሩ መቆም አልቻለም። ይኸውላችሁ እግሩ መቆም አልቻለም። ቀኝ እግሩ መቆም አልቻለም። ቀኝ እግሩ መቆም አልቻለም። አልቻለም። የ666 መንፈስ አውሬ ውጣ አውሬ 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 ወላስ ሌሎች ላይ አዚም እየጣለ ነው። አዎ ሳብ ቶሎ መንፈስ ቅዱስ እየተወጋ ነው ያሳየኛል። እየተወጋ ነው ያሳየኛል። እየተቃጠለ እንዳለ ያሳይ ጨፍና ይላል። ሁሉ ሳይሉ ጨፍናል። አንሱ እጆቻቸው። ሳት ሳት ውዳ ሳት ውዳ ሳት ውዳ ሳት ውዳ ለሙሉ ውዳ ሃይሙራን ላይ ውዳ ሳሙን ላይ ውዳ ሁሉ ላይ ውዳ ቹን ላይ ውዳ ይሶቹ ላይ ተደገም በፕላንቶ የተደገም የ666 መንፈስ ውዳ ቶሎ ለጠንቋይ ክብር የተሰጣ ውዳ አንድ መቆም አልቻለም። ባካችሁ በናዝሬቱ በኢየሱስ እናንተ ጋር ተጨቃቁ አርጓርጉ በጌታ በኢየሱስ ሲፓ በጌታ በኢየሱስ ፌሎስ ሸላባ በጌታ በኢየሱስ አልሞታል። የሚገርም ነው። በጌታ በኢየሱስ ሳይነሶ ፈለጉኝ መቆም አልቻለም። እያላበው ነው። ራሱን እንደሆነ አውቋል። ከጨውቁ ዋረዳለው ይላል። ተጨንቋል። ይሄ ልጅ የሚገርም ነው። ኢየሱስ እግሮቹ መቆም አልቻለም። በጌታ በኢየሱስ ይሁን ዛሬ ትወጋል። ተይዟል ተይዟል። መንፈሱ ተይዟል። በኢየሱስ አሁን የትበት ጠፍቶበታል። ያለበት ቦታ ጠፍቶበታል። አንተላስ እያስረው ነው። እያስከረከረው ነው። በቃ ተጨንቋል። ጭንቀት ውስጥ ገብቷል። ወይኔ ለምን ገባሁ እዚህ ጉባኤ እያለ ነው። ወይኔ ተበላው ተያዝኩ ይላል። ተያዝኩ ተያዝኩ ይላል። ገንዘቡ ባዶ ነው። በኪሱ ያለው ነገር ሁሉ ባዶ ነው። ይሰራል ባዶ ነው። ለሰው ብቻ ነው የሚሰራ። ሁዳ ካም ብቻ ነው እያለ ነው። ተጨንቋል። ሁዳ ተሻል ዋው ሰዓት ይብለ ኢየሱስ ሰዓት ይብለ ኢየሱስ ሁዳ ሰዓት ይብለ ጫኑት በያ ኢየሱስ ከበላችሁ ማለት ነው። ጭንቅላ ጫኑ ኢየሱስ በል በእናትህ ተበላ ኢየሱስ ተበላ ስራውና አላማ ተበላ ተበላ አቦል ተመልከት ቅዱስ ተበላ አጥተ 666 መንፈስ ሌላ ገብ ታስገባ ያላባያ ለጌታ ክብር አጨብጭቡ። የታለ ጨብጨባ? እግዚአብሔር ዛሬ ይሄን እሳት በዚህ ቤት ላይ ያደርጋል። አሜን 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 አሜን። ቀንበር ይሰበራል የሚል አሜን ይበል። አሜን ይሰበራል በሉ። እግዚአብሔር እንደዚህ አለ። ይሁን ሞት ከቤት ይሰበራል። አሜን አሜን። አንቺ ሞት ከቤት ተሰበረ በሲ ኖ አንቺ ድጋሚ 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 ማላባዳጋስ ድጋሚ ድጋሚ ድጋሚ
ድገም ማሲፕራጃላባ ሃሌሉያ ይሁንሽ አደጋ ሲያልፋ ያለው ካንቺ ላይ አሜን 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 ሎች የሚቆጡ ሰዎች አያለው ምክራቸው ፈረሳል በጣም የሚገርም ሰልፍ ያለው ተበተነ ተበተነ ሚል አሜን ተበተነ ይገርም ነው ተበተነ ወንሽ አያለው እንደዚህ አያለው በሶስት ሆነው ባንቺ ዙሪያ የወጡ ሰዎች እግዚአብሔር ሰልፉ ሲበትን ያሳያል አሜን እግዚአብሔር ገለበጥኩት አሜን ቀጥታ የተደገመው ድግም ሲበርሳል አሜን 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 እግዚአብሔር እግዚአብሔር ነገሮችሽ ፍርድ ቤት እንደዚህ ያቻላል የሰው ፋይል ፍርድ ቤት እንደሚገባ የሰው ክስ የሆነ ቦታ እንደሚገባ ያንቺ ነገር ጦንቃይ ቤት እንደዚህ ተሰጥቷል በስምሽ ላይ እግዚአብሔር ግን እንደዚህ ለኛ አዋጁን ገልብጫለሁ አለ ስምሽን ይዞ የጣለን መጻለ እግዚአብሔር ባታውት ይለኛል ኢየሱስ ስለታወቀ ሳካንታ ባዲና ባጃራ ሞራዲና ባዳንታ ሌላ ሰባያ ማራዲና ሲፈረሰ በሉሴ እግርሽ ላይ ቀኝ እግርሽ ላይ ጠላት ያወጣው ፋይል አለ ለቤተ ክርስቲያን ካለሽ ቅንነት የተነሳ ለእግዚአብሔር ቤት ካለሽ መልካም ነገር የተነሳ አንቺሽ ልብሽ የሚያስብ ነገር ስላለ እግርሽ ላይ ያወጣ መንፈስ አለ እግርሽ ላይ በምን እሺ ጉልበትሽ በጣም ምን እንደሆነ አታውቂም እንደዚህ አየው ነው ስምሽን ይዞ ጠንቋይ ቤት ሄዷል እግዚአብሔር ግን ወቅቶታል አሜን አሜን በጣም የሚገርምሽ ሊገርልሽ የወጣ መንፈስ ነው ሊያስጨንቀሽ ላይምረሽ ማለት ነው እግዚአብሔር ግን እንደዚህ አለ ወቅቶታል አሜን ተወልኩ አሜን ይበል ኢየሱስ በሉሲ ኢየሱስ በሉ እግዚአብሔር ጣልቃ ገብቷል በሉ አትሞሽም አሜን ሞት ተቀድሟል አሜን እግዚአብሔር ያለ ሞት ተቀድሟል አሜን እኔ ነኝ የቀደምኩታል እኔ ነኝ የቀደምኩታል አሜን ጣልቃ እንድትሞች ኦሬዲ ያለውን ነገር ሁሉ ጨርሷል አቀረባብሯል አቋን እግዚአብሔር ግን ሲመታው ያሳያል አሜን ሲመታው ያሳያል አልሞትም በሕይወት እኖራለሁ አልሞትም በሕይወት እኖራለሁ አንቺ እዚህ ስትናገሪ በመንፈስ ቅዱስ እንደዚህ አያለው መቂ ሄጄ የሆነ ሰው ሲፈታየው ደጋው ቻታ ግን ዝም ብለሽ አሜን ባዮች ነው ከዛም በኋላ ጥያቄው ለኔ ተይሻል አሜን አሜን ተሰበረ መቂ ሄድኩና በመንፈሴ አቦሳ የምትባል አካባቢ አንድ አደገኛ ስራ የተሰራበት ሰው አያለው ፀሐይ የሚል ስም ያለው እጆቻችሁን ያዙ በኢየሱስ ስም ፈረሰ በሉ ይህን ስም ከዛ ሲያወጣ ያለው ኢየሱስ ጌታ ነው አንቺ እዚህ ከመምጣትሽ የተነሳ የሚባል ሰው ታውቂያለሽ ከእኛ አንተራፍርዘን ባለፈው መድኃኒት እግዚአብሔር መድኃኒት ከአንቺ ጋር ምንድን ነው እንባባለን እንደዚሁ አይታችሁ ከዛ ስሙን ሲያወጣየው ጌታ መድኃኒት ነበረ መስሞት ነበረ አሁን አቦሳ ላይ የተደገመበት ስሟ እግዚአብሔር ይህን መንፈስ ሰበራይ አንተ እዚህ በመምጣት ቤተሰብ ነፃ ይወጣል ጓደኛ ነፃ ይወጣል አሽከር ምን ተሰማሽ መድኃኒት መጠጣት ሲሰማ የደነገጥሽ በቃ አምላክሽ ቀድሞ ነው ያስመልጣል አሜን 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 ኦርቶዶክስ ብቻ ለጌታ ክብር አጨብጭቡ እግዚአብሔር አለ በሉሲ እሷን የሚፈልጋችሁ መንፈስ ተመሳሳይ መንፈስ ነው እኔ እግዚአብሔር ግን ነፃ አውጣችኋለሁ ለጌታ አጨብጭቡ ሃሌሉያ አሜን እግዚአብሔር አምላክ ጸልያለሁ ዛሬ ሞት ይሰበር ጨለማ ይሰበር ጨለማ ይሰበር ጨለማ ይሰበር ሐዘን ይሰበር ሞት ዛሬ በኢየሱስ ስም በራሪ ይወጋል አሜን ይወጋል የሚል አሜን ይበል አስጨናቂው ዛሬ ይጨነቅ በኢየሱስ ገዳዩ ዛሬ ይሞት በኢየሱስ አላጁ ይሞት በኢየሱስ አሜን ይሞት ጴጥሮስ ብዙ አላወራም
ጎኖቻችሁን ያጥዩና እንደዚህ በሉ ወዳልገባበት ቦታ ትገባለህ በሉት 2015 ተናገር ወዳልገባበት ቦታ ትገባለህ ወደ መስሪያ ቤት ነው ወደ ንግድ ቦታ ነው ወደ ትኬት ነው ወደ ቦታ ነው ዛሬ ትገባለህ ጌታ ጎኖቻቸው ላይ ተናገራለህ ይሄ ግን ወዳልገባበት መስሪያ ቤት ይገባል ወዳልገባበት አገር ይገባል ወዳልረገጥክበት ቦታ ትረግጣለህ ወዳልሄድክበት ትሄዳለህ ሁሉ የተከለከልክበት ትሄዳለህ የኔ ነው የሚሉት ሰው አሜን ይበለኝ አንዱ ሰው አሜን ይበለኝ አንዱ ሰው አሜን ይበለኝ ይገባለህ ግን አሜን ይበለኝ ይሁንብህ በኢየሱስ ስም ይሁንብሽ በኢየሱስ ስም ይሁንብህ አንቱ ያለባ ሁላችሁ እንደ ፈረስ ኮቴ የሚጮህ ግራ ያለው ቋቋቋ የሚል ግራ ያለው ኢየሱስ ጌታ ነው የሚሄድ ግራ ያለው ዛሬ መራመድ ይጀምራል ወጀቱን ተሰጣኩባ ባካችሁ ይገባለሁ ሚል አሜን ይበለኝ ሲዲገሙና ሲገባለሁ ወደሱ ይገባለሁ ባካችሁ እግዚአብሔርም ለቀበውት ተቆልላለሁ ሰው አዚያ ለአንተ ጉዳይ ተከራካሪ እግዚአብሔር ነው በሉት ዱባዳ ለአንተ ጉዳይ ተከራካሪ እግዚአብሔር ነው ሰው አይደለም በሉት እሱ ያንተ ነገር ከሰው በልጧል ከቤተሰብ በልጧል ከጎሳ በልጧል ከሰፈር በልጧል እግዚአብሔር ጋር ደርሶ እግዚአብሔር ማለት ማለቀበውት እውነቴን እኮ ነው ብላችሁ ማለቀበውት ሰው ሳይወድ ለቀባችሁ ጎረቤት ሳይወድ ለቀባችሁ ወደኛ ሳይወድ ለቀባችሁ አትደርስም እየተባልክ ላደረሰክ ሰው አትሆንም እየተባልክ ሰው ላደረገ አንተ እኮ ሰው አትሆንም ሲባል ሰው የሆንክ ሰው ዛሬ መልእክት አለኝ የቀበት ያሻግርሃል የቀበት ያሻግርሃል የተናገረ ያሻግርሃል ምን አለበት ደስ ያለው አሜን ይበለኝ እንደገና የተነካ አሜን ይበለኝ ማን ለቀባው ሰዎች አድሞ እሱ ላይ ቀባት የለም ሲሉ እግዚአብሔር ነው እኔ ከእሱ ጋር ነኝ ላለ ሰዎች እሱ ጋር እኮ እንደዚህ ስሉ እኔ አብሬው ነኝ ላለ ለዛ ሰው ለዛ ሴት ቤተሰብ ለከዳት ለዛ ሴት ጓደኛ ለከዳት ለዛ ሴት ሰፈር ለጨለመባት ለዛ ሴት እሳም ቦታ እየገቡ ተሳካላቸው ለእነኛ ሰዎች እግዚአብሔር እንደዚህ ይልሃል ከፊት ይወጣል ቁጭ በሉ እግዚአብሔር ይባርካችሁ በጋታ ሰጣለባ እግዚአብሔር ምን አለው ለቀባው ጌታ ማን ለቀባው ይህን መልእክት ነገር አይገርምህም በሉ ከጎን ያለው ያው አንተ እያየኝ ነው የሚሳካው ቃሉን ገደብ ነገር ይኮሳታል በኔ ውጭ ነው ችግር የለውም ንገሩት እግዚአብሔር ይናገረኛል አሜን ይሁት እና አንተ እያየ ይሳካልኛል አንቺ እያየሽ ይሳካልኛል አንተ አታምንም እኔ እኮ ሰማሁ አታምንም ነው ብለህ ኢየሱስ ጌታ ነው ይሳካልሃል እንዴት ሆናል ለምትሉ ቃል መጣሁ ኢሳይያስ ምዕራፍ 3 ቁጥር 10 ላይ እንደዚህ የሚል ቃል አለ ለጻድቁ መልካም ይሆንልሃል በለው ይህ ቃል በለምስሉ ለጻድቁ መልካም ይሆንልሃል በለው ምን ይሆንልሃል መጽሐፉ እኮ ኢሳይያስ 3:10 ላይ ስታነቡ ለጻድቁ መልካም ይሆንልሃል በለው ከጎን ላለ ሰው በምን አገባህ መልካም ይሆንልሃል በለው መጽሐፍ ነው የሚያዘኝ በለው ንገረው ከሰማ ካለ መጽሐፉ ነው የሚለኝ መልካም ይሆንልሃል ጠላት እያየ ይሆንልሃል ምቀኛ እያየ ይሆንልሃል ወረኛ እያየ ይሆንልሃል መልካም ይሆንልሃል ሲሚን ከናያ አሜን ለጻድቁ ምን ይሆንልሃል ብቻ ብሎ ጠጣይ ነው በለው አንተ አትልም መልካም ይሆንልሃል አትልም ንገረው አትልም ወይ ስማ በአንተ ላይ ወደኛ ያለው አይበቃም ወይ አይሳካልም ያለው አይበቃም ወደኛ አትደርስም ያለው አይበቃም አሁን ለራሴ እንደዚህ በለ ደርሳለሁ መልካም ይሳካልኛል በኢየሱስ ስም ይሁንልን
የሚሰብር የአባቴ መንፈስ ያገኛል ዛሬ። በጣም እኮ ነው የሚለው። ከቁጥናችሁ ላለ ሰው ንገሩት፣ መጽሐፍ ነው የሚለው በሉ። መልካም ይሆንልሃል። መጽሐፉን ታምናለህ ወይ በሉት። እንደዚህ ይላል በሉት። መልካም ይሆንልሃል፣ ይሳካላል እያለ ነው። ወረኛ ያለው አይሆንም እያለ ነው። መጽሐፉ ይሳካላል እያለ ነው። መጽሐፉ መልካም ይሆንልሃል እያለ ነው። ኢየሱስ ስም ይሆንልህ። ታምናለህ በጌታ እግዚአብሔርን ቃል መጽሐፍ ቅዱስ ታምናለህ ወይ? እንደዚህ እያለ ነው። መልካም ይሆንልሃል። ሲፍታ አሜን። ከጉበቱ ሰው ጉበቱ አሜን 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 አሜን። ኢየሱስ ጌታ ነው። አለዱ ኢየሱስ ኦዴስ ዋቃዩ ዱቢ ገረጋጭ ሲፍራወታ እግዚአብሔር እንደዚህ ያለ ይሄን መልእክት ስሙ። የብዙዎች አይን አለ ከሰው እጅ ተነስተው ወደ እኔ ይሆናል። ኢየሱስ ጌታ ልጆቻችሁን ይሁን እንደዚህ በሉ። በዚህ እጅ ላይ ብዙ በረከት አለ። በዚህ እጅ ላይ ብዙ በረከቶች አሉ። ይሄ እጅ ለብዙ ሰው ይሰጣል። ይሄ እጅ ለቤተ ክርስቲያን ይሰጣል። ይሄ እጅ ለአገር ይሰጣል። በኢየሱስ ስም ይሁን አሜን። በጣም የሚገርመው ከአራት ሰው እጅ ላይ መንፈስ ቅዱስ አመት ሲያራግፍ ያለ መስበክ ስለፈለግኩ ነው። ችግር የለውም። ይወላችሁ እግዚአብሔር የሚናገር እናያለን። ግን አልቀርም አላለም። ዛሬ አመድ ይራገፋል፣ ይራገፋል። አሜን። ስለዚህ እግዚአብሔር ለዛ ለቂሮስ አንድ መልእክት ነገረው። ምን ብለው? እግዚአብሔር ለቀባው አለና እንደዚህ ላይ አይዛብንም በፊቱ አስገዛ ዘንድ የንግሥታትን ወገብ በታ ዘንድ አጃጃጃጃጃጃጃ ምን ላልኩት? ለቀባው። እግዚአብሔር ብዙ ጊዜ የሚያስጨንቀው ምን እንደሆነ ታውቃላችሁ? የተናገረው ቃል የገባል ኪዳን። አሜን። በጣም የሚገርመው እግዚአብሔር ሁሉ ከእግሮች መካከል ያንተ ነገር ሲያወጣ አያለሁ። ኢትዮጵያም አላይም፣ አፍሪካም አላይም፣ ኢሮፕ ውስጥ አለ። ፓስተራችሁ ገና የዛኔ አገልግሎት ላይ ገና እያገለገለን እግዚአብሔር ተናገረው እንደሚወጣ እየመሰከረልኝ ነበር። ቅድም የለም እኮ የዛኔ እኮ ይሄ ህዝብ የለም። እግዚአብሔር አይወስድ ግን ነበር። እውነቴን ነው። ገጠር እነሱ ቸርች እንጂ እነሱ በነበሩበት ቸርች እንጂ እግዚአብሔር ይናገራል። አሜን። ትወጣለህ ይላል። ይህን ጉባኤ ተሰናበት አለው ጌታ። የዛኔ እናንተ ወደ ላችሁ በእግዚአብሔር አይወስድ ግን ነበር። ዋጋጋጋጋም ታላዳላቦዳ እግዚአብሔር እያየ ነበረ። ስለዚህ አሁንም ያንተ እንዴት ይሆናል? እኔ አላውቅም። ጌታ ይሁን አፍሪካን አልፈ ሩቅ አያለው። ኢየሱስ ጌታ ነው። ነጮች ምድር አያለው። እግዚአብሔር እንደዚያ እዛ ዘረካለሁ። ሲፈጫሳችን ትዋቀኝ አልገባማ። ይዘራሃል፣ ትበቅላለህ፣ ፍሬያማ ትሆናለህ። እግዚአብሔር ነው የሚወልድ። ሁለት ሰዎች ስማመደም ሁለት ሰዎች ቋንቋቸው ደበላልቆ እግዚአብሔር ነገርን ያፈጥረዋል። እዚህ ያለው ነገር አይደለም የሚለቅ በደንብ ስመኝ ሩቅ ያለውን ነገር አያለው። ሁለት ሰዎች ሲጋጩ አያለው። እናኛ አላውቅም። ወደ አሜሪካ ምድር አያለው። ሁለት ሰዎች ሲጋጩ አያለው። እዛም በኋላ አንተ ማጣቅም ንፋስ ግን ዳመና የለም። በእግዚአብሔር አይን ግን ታይቶ እግዚአብሔር እንደዚህ ብሎ ይናገረኛል። የሚከፈት ምንጭ ጠብቅ። በጣም በቅርብ ጊዜ ውስጥ ጠብቅ። ያለበትን ቃል አከብዳለሁ። ሳትጠፋ ያለ በኢየሱስ ስም ይሆንብህ። በኢየሱስ ስም ይሆንብህ። አንሱና እጆቻችሁን ይሁንብህ በሉ። ይገቡና ይሁንብህ በሉ። አንድ ገዳይ መንፈስ እግዚአብሔር ከዘር ላይ መጥቶታል። አፍሪካ ምድር ላይ አንድ ሴት እያስጨነቀ
ያለ መንፈስ ይመታል። አሜን አሜን አሜን። እስኪ ተመታው ነው እግዚአብሔር ተባረከው። እግዚአብሔር ይባርክ። ስለዚህ ወሉ እግዚአብሔር ከኔ ጋር አለ። አሜን ይወጋ አሜን ይወጋ አሜን ይወጋ። እንደዚህ ነው እግዚአብሔር ለቀባው አይዛብንም በፊቱ አስገዛዘ። አሜን የንግሥታትን ወገብ ፈታሰ። አሜን ሃሌሉያ። በሮች እንዳይዘጉ መዝጊያዎችን በፊቱ ይከፍት ዘንድ ቀኝ እጁን ለያዝኩት እንዲህ ይላል። ማነው እጅን ያዘ? አሜን ይሆናል። የሚቀጥለው ዘመን እጆች ለብዙዎች ይሰጣሉ። የሚቀጥለው ዘመን እጆች ለብዙዎች ይሰጣሉ። አያለው ወንድም እግር እየወጣ ሲበል እውነት አያለው ማታ ካዳላ ባያ